አዲሱ ፔሮል እንግዲህ አዲሱ ፔሮል ሚኒንግ አዲሱ የኢንካም ታክስ ፕሮክላሜሽን ላይ የኢምፕሎይመንት ኢንካም ታክስ ሬት ላይ እንትኖች መጥቷል። የተለያዩ የገቢ ግብር ላይ ማሻሻያዎች መጥቷል ማለት ነው። ባለፈው ቅድም እንዳየነው እንግዲህ በፊት ከ600 ብር ይጀመር የነበረው የሚኒመም ታክሰብል አማውንቱ ወደ 2000 ብር ከፍ ብሏል ማለት ነው። በዚህ መሰረት እስቲ አሁን ቺን ቴምፕሌት እንግዲህ እናንተም ታገኟታላችሁ፣ ግን ይሄ የኤክሴል ቴምፕሌት ላይ ወደ ጉግል ሺት ቴምፕሌት ዊችኤቨር የምትጠቀሙት እንዴት ነው አፕላይ የሚደረገው በዚህ በአዲሱ አዋጅ መሰረት ማለት ነው። ሰዎች ኦልሬዲ እዚህ ጋር እንደምታዩት ፎርሙላዋን አስገብተንላችኋል። ስለዚህ ቺ ፎርሙላ ስለገባች እናንተ ማስገባት ያለባችሁ የደሞዝ አማውንቶቹን ብቻ ነው። ይሄ እንግዲህ እንደምታዩት ኤፔክስ ትሬዲንግ ፒኤልሲ በሚባል ድርጅት ውስጥ ኤፔክስ ትሬዲንግ ፒኤልሲ እንግዲህ ሌላ ካምፓኒ ሲሆን የኛ ድርጅት ነው። የኛ ድርጅት ኤግዛምፕል ነው እየሰጠኋችሁ ያለሁት። ስለዚህ ኤፔክስ ትሬዲንግ ፒኤልሲ ፔሮል ፎር ዘ መንዝ ጁላይ 2025 ማለትም ለሐምሌ ወር 2025 ማለት 2017 የተዘጋጀው ፔሮል ነው ማለት ነው። ስለዚህ መጀመሪያ እንደሚታወቀው የስም ዝርዝር እዚህ ጋር ይዘጋጃል ማለት ነው። ብሩክ ለገሰ አለው። ከዛም በኋላ የቀሩት ደግሞ እያንዳንዱ የስራ ባልደረቦች ደግሞ እዚህ ጋር ይካተታሉ ማለት ነው። ከዛ ምን መጀመሪያ የሚገባው ግሮስ ፔይ። ግሮስ ፔይ ማለት ምንድን ነው? ቤዚክ ሳላሪ ማለት ነው። ስለዚህ ደሞዝ እንግዲህ ስንስማማ እንደምናውቀው በምንድን ነው ወይ በግሮስ ነው የምንስማማው ወር ደግሞ በኔት ነው የምንስማማው። ኔት ማለት በቃ መጨረሻ ላይ ኢምፕሎይው የሚደርሰው ብር ነው። ብዙ ጊዜ ደግሞ በግሮስ ነው የምንስማማው። ግሮስ ማለት አፕሊካብል የሆኑት ታክሶች ከመከፈላቸው በፊት ያለው የደሞዝ የተስማሙበት ክፍያ ማለት ነው። በዚህ መሰረት አሁን ግሮስ ፔይ እዚች ጋር ትከቱታላችሁ። ስለዚህ እያንዳንዱ እንትን ሰራተኛ እዚህ ላይ እንከተዋለን ማለት ነው። 25,000 49,000 ያለ ወደታች ድረስ ይወርዳል ማለት ነው። ከዛ መጀመሪያ ላይ ምንድነው የምታደርጉት? እዚች ጋር ካልኩሌት ያደርግላችኋል አውቶማቲካሊ። እቺ አሁን ማትነካ ፓርት ነች ከዚህ ፎርሙላ ውስጥ። እንግዲህ ሜክ ሹር እቺን ከነካችኋት እንግዲህ ፎርሙላ ይበላሻል። ስለዚህ እቺ አትነካም። ይሄ ምንድነው የሚያደርግላችሁ? የወርሃዊ ደሞዙን ወደ ቀን ደሞዝ ይቀይርላችኋል ማለት ነው። ስለዚህ በ30 ቀን ያካፍልላችኋል። ኦር ደግሞ ዊቼቨር በዛ ወር ውስጥ ሰራተኛው በሰራው ቀን አማውንት ያካፍልላችኋል ማለት ነው። ከዛም በኋላ ሁለተኛ ላይ ደግሞ ምን አለ? የሌት ታይም እዚህ ላይ ደግሞ ይቀመጣል ማለት ነው። ሌት ታይም እንግዲህ ምንድነው በ8 ሰዓት ይካፈላል። ከዛም በኋላ በ8 ሰዓት ከተካፈለ በኋላ ደግሞ ያረፈደው ሰዓት አለ። ማለትም አንድ ሰዓት ካረፈደ የአንድ ሰዓት ደሞዝ ይቀነስበታል። ኦር የ30 ደቂቃም ከሆነ ሴም ቲንግ ዲደክት የሚደረግ አማውንት ይኖራል ማለት ነው። እቺን ደግሞ ታስገቡታላችሁ። አሁን ለምሳሌ ብሩክ ለገሰ እኔ ሌት ታይሜ ሜይ ቢ 3 ሰዓት አርፍጄ ከሆነ 3 ሰዓት ሳረፍድ እዚች ጋር ይቀናነስብኛል ማለት ነው። እንዴት ነው የሚቀናነስብኝ? እዚች ጋር ከግሮስ ፔይ የሌት ታይሜን አማውንት ያቀናንስብኝና የታክሰብል አማውንት ይቀንሳል ማለት ነው። 3 ሰዓት ያህል ካረፈድኩ እንደዚህ ሆነ። አበበ ከበደ የሚባል ባልደረቤ ደግሞ ሜይ ቢ 7 ሰዓት አርፍዶ ሊሆን ይችላል። 7 ሰዓት ሲያረፍድ እዚህ ጋር ካልኩሌት ያደርግበትና ያስቀምጠዋል ማለት ነው። በዚህ መሰረት ሁሉንም ነገር ካልኩሌት ከተደረገ በኋላ ታክሰብል ኢንካም የሚባለው ፓርት ላይ ደግሞ ያመጣናል ማለት ነው። እዚሽ ጋር ታክሰብል በስፋ ስንጽፋ ታክሰብል አማውንት ወር ደግሞ ታክሰብል ኢንካም የሚለውን ፓርት እዚህ ጋር እናገኘዋለን ማለት ነው። ይሄም ማለት ነው ታክስ የሚደረገው ከዚህ ገቢ ነው ማለት ነው። ከዚህ በኋላ ነው ታክሶች የሚቀናነሱት። ስለዚህ ታክሰብል አማውንቱ ሲገባ አውቶማቲካሊ ደግሞ ኢንካም ታክስ በአዲሱ አዋጅ መሰረት የተፈጠረው ፎርሙላ ላይ ኢንካም ታክሲን ካልኩሌት ያደርግልኛል። አሁን ለምሳሌ በጁላይ መንዝ ኤፔክስ በዚህ ወር ውስጥ 50,000 ብር ኢንካም ታክስ ቀነሰምን። ማለትም 50,000 ብር 50,924 ብር ከ95 ሳንቲም አካባቢ የምንከፍለው ኢንካም ታክስ አለብን ማለት ነው። ስለዚህ እቺን ደግሞ እንይዛታለን። አሁን ይሄ እንዴት ነው ገቢዎች ፖርታል ላይ ዲክሌር ስናደርግም ሊሆን ይችላል፣
የማኑዋሊ ሄደን ደግሞ ገቢዎችን ስናሳውቅ ሊሆን ይችላል። ይህንን ራሱን የምናስገባው ማለት ነው። ስለዚህ ኢንካም ታክስ ወይም ደግሞ ስኬጁል ኤ መንዝሊ የሚባለው የግብር አይነት ቶታሊ የዚህ ድምር ነው፣ ሌላ ነገር የለውም ማለት ነው። ከዛ በተጨማሪ ምን አለ? ፔንሽን ደግሞ አለ። ፔንሽን ማለት ጡረታ ደግሞ እንደምናውቀው ስንት አይነት አለ? ሁለት አይነት አለ። የኢምፕሎይ ኮንትሪቢሽን ወይም ደግሞ የሰራተኛ መዋጮ አለ። ከዛ ደግሞ የኢምፕሎየርስ ኮንትሪቢሽን ደግሞ አለ። ዊች ሚንስ የአሰሪ ወይም ደግሞ የቀጣሪ መዋጮ ማለት ነው። ስለዚህ በዚህ መሰረት ካልኩሌሽኑ እንዴት ነው? በ0.07 እዚሁ ጋር ፎርሙላ አለላችሁ። እቺ መጠቀም ብቻ ነው የሚያስፈልጋችሁ። እናንተ ታክሰብል አማውንቱ መጨረሻ ላይ ያስመጣላችኋል። እናንተ ግሮስ ፔውን ትከቱሳላችሁ። ከዛ ወደዚህ ይከትላችኋል ማለት ነው። ስለዚህ 7% ካልኩሌት ይደረጋል። ከዛ 11% ካልኩሌት ይደረጋል። ፋይናሊ እዚች ጋር ደግሞ ቶታል ዲደክሽን የምትል ፓርት አለች። አሁን ቶታል ዲደክሽን እንግዲህ 11%ቱን እኛ እንደአሁን ለምሳሌ እንደ ቢዝነስ ባለቤት ከሆነ የምናስበው ቶታል ዲደክሽን ከሰራተኛ የምንቀንሳቸው አማውንቶች ናቸው። ከሰራተኛ ቀንሰን ለመንግስት የምንከፍለው አማውንት። አሁን ቶታል ዲደክሽን ሊሆን የሚችለው ምንድነው? ኢንካም ታክሱ አለ። ከዛ በተጨማሪ ደግሞ ኢምፕሎይ ኮንትሪቢሽን 7% ነው የሚኖረው ማለት ነው። ስለዚህ ሁለቱ ሲደመር ቶታል ዲደክሽኑ ያመጣልናል። ከዛም በኋላ ደግሞ 11%ቷ ፔንሽኗ እንዳለች እኛ ኦን ቢሃፍ ኦፍ ዘ ኢምፕሎይ ለተቀጣሪያችን በሚል 11% ኦልሬዲ እየከፈልን ስለሆነ አንቀንስበትም ማለት ነው። ስለዚህ ቶታል ዲደክሽኑ እቺ ትሆናለች። መጨረሻ ላይ ሁሉም ሲቀናነስ ማለትም ሁሉም ሚኒንግ ከታክሰብል አማውንቱ ከዛም በኋላ ቶታል ዲደክሽኑን ስንቀንስ ሲጋር እንደምታዩት ኔት ሳላሪውን እናገኛለን ማለት ነው። ኔት ሳላሪ ይሄኛው ለሰራተኞቻችን ቀጥታ የሚገባው አማውንት ነው ማለት ነው። ሶ በዚህ መሰረት ፔሮል ካልኩሌት እናደርጋለን። እቺን እንዴት ነው የምናደርገው? ለምንጠቀመው ባንክ እንግዲህ ባንክ ሊሆን ይችላል፣ ዳሽን፣ አዋሽ፣ አቢሲኒያ። እቺን ለእያንዳንዱን ሰራተኛ የስም ዝርዝር ከዛም በኋላ የአካውንት ቁጥራቸውን ከዛም በኋላ ደብዳቤ ሾርት ደብዳቤ አስቀምጠን ለዚህ ብራንች ባንክ የዚህን ወር ደሞዝ ክፍያ ፕሮሰስ እንዲያደርጉልን ብለን ሁሉንም ነገር እናስቀምጣለን። ከዛም በኋላ ኔት ሳላሪውን ነው የምናስቀምጠው። በዚህ መሰረት ደሞዝ ይከፈላል ማለት ነው። ከዛ የምንከፍለው ግብር ደግሞ እንዴት ነው? እዚች ጋር አሁን 34,000 የምትል ፊገር አለች። ኢንካም ታክስ 50,924 ብር እንከፍላለን። እዚች ጋር ራሱ ካልኩሌት አድርጎልናል። ከዛ በፔንሽን ደግሞ 34,357 ብር ከ58 ሳንቲም ደግሞ በፔንሽን እንከፍላለን ማለት ነው። ስለዚህ ቤዚክሊ የፔሮል ካልኩሌሽን ማለት ይሄ ነው። ፔሮል ካልኩሌሽን ኢዝ ቬሪ ሲምፕል። ስፔሻሊ የምንሰጣችሁን የቴምፕሌት ፕሮፐርሊ በአግባቡ የምትጠቀሙ ከሆነ ፔሮላችሁን በየወሩ በዚህ መልክ ልትዘጉ ትችላላችሁ ማለት ነው።